ሴቶችን እንትን እጠይቃለሁ። ጠጋቤ እንጂ እንደራችሁ ጠጋቤ ደኔ እንደራችሁ ቀየራት ስለሆነ የመኪኔ ያ ፕሮጀክት ከተሳካልኝ ላንቺ እኔ መኪና ልሰጥሽ ፈልጊያለሁ። ለምንድነው እንደ ዘመኑ ልጅ ማጥቶኝ ማለት እንዴት ነው የሚያማምሩት? መሳማ ይቻል ቆንጆ ነሽ ደግሞ በዛ ላይ አመሰግናለሁ። ዛሬ ነው እንደዚህ ብለን ትነግረኝ እንዴ? ምን ሆነሻል? አራራዳውኝ እንዴ ያለውን ነገር እኮ ተጠቃቅሞ የሆነ ነገር ነው አካውንትሽን ንገሪኝ። በነገሮች ይሆንሻል ያሰብኩት እንደ 30 ሺህ 40 ሺህ ላስገባልሽ ነው። ቦታው ደብሮሽ ከሆነ ሰው ምናምን አለ ብለሽ ካሰብሽ እኔ ቦታ አልደበረኝም። አንተ ነህ የደበርከኝ እንጂ ዘመኑ ስለሆነ ነው አልኩሽ እኮ። በቃ ችግር የለውም። የትኛውም አደባባይ ላይ ፏ ማለት ይቻላል እኮ። ጆሮ እዚህ ጋር ነው ንገረኝ እኮ። አንዴ ልንገርሽ እንዴ። እዩ ምን እያደረክ ነው? ምን እያደረክ ነው? እንዴ ነኝ እዚህ ጋር ቁጭ በይ። እዩ ልቀቀኝ፣ ልቀቀኝ እዩ። አትንካኝ፣ ልቀቀኝ። ቲበሚ እንዴ ምን እያደረክ ነው? እንዴ ምን እያደረክ ነው? ዝም ስላልኩ ነው እንዴ? ሰላም 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 ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁልኝ? ያላችሁልኝ ሁሉ ሰላም ሁሉ መልካም። ከዚህ በፊት አይታችሁት በማታውቁት መልኩ በአዲስ ነገር መጥቼላችኋለሁ። አንድ ሴት 60 አመት ብትኖር በየአመቱ አንዳንድ ሰው እንደዚህ ቢጠይቃት ስንቴ ማለት ነው 60 ጊዜ ትጠየቃለች። 300 ወደ 400 500 ጊዜ በወንዶች ሴቶች ይፈተናሉ። እና ያንን ነገር ደግሞ ዛሬ ሴቶችን እንትን እጠይቃለሁ ባለኝ ነገር አማልዬ ባለኝ ነገር በሆነም በዚህም በዛም ብዬ ሴቶችን እንትን እጠይቃለሁኝ። ዛሬ በጣም 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 የምትወዱት ቪዲዮ ነው ብዬ አስባለሁኝ። መንገድ ላይ ነው ያንን ነገር የምጠይቀው። እንትን ስል መቼም ያው ትረዱኛላችሁ ብዬ አስባለሁ። ቤተሰቦች 3 4 ካገኘህ ሴትን ያን የሆነ ነገርን መጠየቅ ትችላለህ ምናምን የሚባል ነገር አለና ያንን ነገር ፕሩቭ አረጋለሁ። ዛሬ ፕሩቭ አረጋለሁ። ከዚህ በፊት እንግዲህ ፕራንክ ስታረገኝም አይታቸዋል ብዬ አስባለሁ። አንዴ ደማሁኝ አንዴ ተፈነከትኩኝ ብላ ፕራንክ ያረገችኝ በምኒ ዛሬ በሚገርም ሁኔታ ሰፈር ቀጥሬያታለሁ። ከመጣች በኋላ ምንድነው ማድረጋት ቁጭ አድርጌ ሴት ልጅ ምን ያህል በወንድ ልጅ ትማለላለች፣ በቁሳቁሶች በገንዘቦች ተማላ ከወንድ ልጅ ጋር አልባሌ ግንኙነት ታደርጋለች የሚለውን ነገር በግልጽ አሳያችኋለሁ። ለሁሉም ትምህርት እንዲሆን ፈልጌ ይሄንን ቪዲዮ ይዤ የመጣሁት በተቻለ መጠን ካሜራውንም ለመደበቅ ሞክራለሁኝ። እኔም በተቻለ መጠን ካሜራ እንዳለ ሳላሳውቅ ነው ነገሮችን ማድረግ የምፈልገውና ብቻ ግን ሁላችሁም ይሄንን ቤት ሰብስክራይብ እያደረጋችሁ ቤተሰብ እየሆናችሁ እንደዚህ አይነት ትልልቅ አይዲያዎች ትልልቅ ሀሳቦችን እያመጣን የምንሰራበት የሚሆን ቻናል ስለሆነ ሁላችሁም እዚህ ቻናል ላይ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጠይቃችኋለሁ። ቢናና አንዴ ወደዚህ ና ይዘውና ይሄ ወንበሩ ነው ማለት የሆነ በቃ ሰፈራችን ላይ ሊያስቀምጠኝ የሚችል ወንበር ያሰብኩት ይሄን ነውና በየትኛው ሳይድ ትሆንልናል ለመሰለ እስኪ ሞክረው። ከዛ ቤት ይርቃል ቼክ አድርገው። ዝም ብለህ ግባና ከዚህ ከእንትኑ ጀርባ ከግንዱ ጀርባ ግባና ስለሚሸፍን እሱ ችግር የለውም። ይርቃል እዚህ ጋር ነው ማደርገው። እንደዚህ አሪፍ ነው። አራቀም አይደል? በቃ ናይስ። እና እዚች ጋር አስገባታለሁ ማለት ነው እሷን። ቤተሰቦች ምናልባት ይሄ ቪዲዮ ከሌላ ቦታ ካሜራ ሊቀርጹ ይችላሉ። ይሄ ቪዲዮ ፕራንክ ቪዲዮ ነው። ሁላችሁም እንድትረዱት የምፈልገው ነገር ገባ ወጣ እያረክሽ ነው። እሺ ያራዳ ልጅ እንዲካልክ ታይሃለች። ስለዚህ እንደዛ ነው የምታረግልኝ። አልመጣችም እስካሁን ድረስ። በዚሁ የምትመጣው በዛ ይሁን አላቅም። ልሾ ከርቀት በሰላም ነው። በምንዬ እንዴት ነህ? ጠፋሽብኝ እኮ። ኧረ አለሁ እግዚአብሔር ይመስገን። ተጠፋፋን አይደለ? ዛሬ ደግሞ ምንድን ነው? እንዴት አምሮባል። ያው እንግዲህ አንዳንዴ እኮ እንደዚህ ቆንጆ ነው የምታይ ታሪፍ ይመስለኛል። አይ አሪፍ ነው። አሪፍ ነው። እንደው ድምጽሽ ታዲያ ደስ አለ። ምን ሆነ? ድምጽሽ በጣም ተዋጠ ስታወሪ። አራወጥኩሽ አይደለ? ምን ሆነ ነው ብዬ እኮ ነው የመጣሁት። እንዳራወጥኩሽማ ይገባኛል። እና እንዴት ናችሁ?
ቤተሰብ ጠፋሽ እኮ። እግዚአብሔር ይመስገን ተጠፋፋን በጣም ያው ክላስም ቢዚ አድርጎኝ እኮ። ክላስ ቢዚ ነበር አይደለ? አዎ። እና እንዴት ነህ አንተ? ደህና ነኝ እኔ። ሁሉ ሰላም አለሁ። እነ ሩታ ጋር እንዴት ነው? እነ ሩታ ደህና ናቸው። ሁሉም ደህና ናቸው። ጠጋቤ እንጂ ምንድን ነው ሪአክሽን? ጠጋቤ ደህና ምንድን ነው ሪአክሽን? እና እንዴት ነህ? በጣም ተለይተብኛል ዛሬ ባይዘው። ምን ተለየብሽ? እኔ እንጃ በቃ አንቺም ተለይተሽብኛል። ምንድን ነው የተለየው? ከሌላው ጊዜ በተጨማሪ ውበትሽ በጣም ፍክት ብሏል። አቤት እኔ ያው ነኝ። የምሬን ያው ነኝ እንዴ? በፊትም ቆንጆ ነኝ ሲጀመር እኮ ደግሞ ሞር በጣም ቆንጆ ነሽ አንቺ። እሺ ያርግልሽ። አንተ ግን አምሮባል። የት ልትሄድ ነው? ምን አለ አንቺን ለማግኘት ነው። እና ሰሞኑን ደግሞ አንድ ትልቅ ነገር ላይ ነው ያለሁት። ምናልባት ያሰብኩት ነገር ደግሞ ከኔም አልፎ ነው ለኔ ጠጋቤ ለምዶ ተገማት። ይሄ በቃ እኮ እንደዚህ ያርኩ እንትን ባወራሽ ችግር አለ? አይ እንደዚህ ይሻላል። ምን ችግር አለ? ምን ችግር አለ? አረ ምንም ችግር የለውም። ስለናፈቅሽኝ እኮ ነው እንዴ? ምን ሆነ ነው እኮ ጠጋብለሽ እንደዚህ አውሪኝ እኮ ነው ያልኩሽ። ይሄው እሺ በቃ እኮ ሰሞኑን ያሰብኩት ፕሮጀክት አለ። ያ ፕሮጀክት ምናልባት ላንቺም አሪፍ የስራ እድል ይፈጥርልሻል ብዬ አስባለሁ። ኦኬ ምንድነው የምትንቀጠቀጭው? እኔ አልተንቀጠቀጥኩም እንዴ? ያይሽ እኮ ብርድ ይሆናል ንፋስ ይሆናል ሜቢ በእውነት። እሺ ልስጥሽ የኔን ጃኬት? አይ እንዴ አይ ችግር የለውም። እኔ ኧረ እዩ በእግዚአብሔር ስለሰፈት ይሁን በነገራችን ላይ አይ አይቻልም። ላስነካሽ እንዴ እዩ የምሬ ነው። አይ በሰላም ነው ዛሬ? አይ ነሽ ነኝ ኦኬ ነው ወደዚህ ጠጋቢ ስለ ፕሮጀክቱ ላውራሽ እና ያ ፕሮጀክት ላንቺም ሊሆን ይችላል። እንዳንቺ አይነት ቆንጂዬ ልጆችን እዚህ ፕሮጀክት ላይ ተሳታፊ ላደርግ ፈልጌያለሁና ያ ፕሮጀክት ከተሳካ ላንቺም አሁን ቆንጂዬ ተሽከርካሪ ወዲያውኑ አዲስ የገዛኋት መኪና አለች። እሷ መኪና ላይ አሁን ልቀይራት ስለሆነ የመኪና ያ ፕሮጀክት ከተሳካልኝ ላንቺ እኔ መኪና ልሰጥሽ ፈልጌያለሁ። ማለት ለምን? በቃ ደስ ስለምትይኝ። አወራር ራሱ ትክክል አይደለም እንዴ? ምንድነው? እኔ እንጃ በጣም ተቀይሯል አወራርክ ራሱ። እንዴ ምን ተቀየረ? እኔ እንጃ። ሌላ ጊዜ ምንድነው እኛል በጭቅጭቅ ሁሌ በጭቅጭቅ መምጣት ሁሌ በምንትርክ መምጣት አልሰለቸሽ? ዛሬም ጨቃጨቂ ስለ አንዳንድ ሀሳቦች ተለጥኝ መጣሽ? አይ እንደዛ ሳይሆን ምንድነው እዚህ ጋር ሻይ ልጠርግልሽ? አይ እኔ አነሳዋለሁ ችግር የለም። ምንድነው? ዳንሳልሽ? ችግር የለም እኔ አነሳዋለሁ። በቃ አንስቼዋለሁ። ምን ሆነ ነው ዛሬ? ምን ሆነሻል? ምን ሆነሻል? እኔ ምንም አልሆንኩም። አንተ የሆነ ነገር ሆናል። በሰላም ነው? እና ጠጋቢ ወዴት እንዴ? እያስፈራኝ ነው በጣም እኮ። ለምንድን ነው ማስፈራሽ? አላውቅም። በቃ አወራረድ ምናምን ነገር ተቀይሯል እኮ። ምንድን አንቺ አራዳ ልጅ ነሽ? ያራዳ ልጅ አይደለሽ እንዴ? አራዳ ልጅ አይገባሽም ነገሮች። እና በሆነስ ምንድነው? ምን ችግር አለ እንዴ? ምንድነው ችግር? እንደዚህ ተጠጋግቶ ማውራት ምን ችግር አለው እንዴ? ተጠጋግኩ እኮ ግን ምንድነው? ጠጋቢ እኮ ጠጋቢ ነው። እሺ ተጠግቻለሁ እኮ። ታዲያ እንደዚህ ተጠጋግቶ ማውራት ምን ችግር አለ? ለምን ታፍሪያለሽ? ማለት ይፍቲ ምን ጥያቄ እየራቅሽ ነው እያወራሽኝ ያለሽው። 3 ቀን 4 ቀን ተገናኝተናል። ለምንድነው የምንቀራረበው? እኔና ተቀራርበን የምንቀመጠው? 3 ቀን 4 ቀን ተገናኝተን አይደል እንዴ? ለምንድነው እንደ ዘመኑ ልጅ ማጥቶኝ ማለት? እኔ ካንቺ ጋር ለማንኛውም ብትከራከር አይደለምና የሆነ ብዙ ነገሮች ላስረዳሽ ፈልጌ ነበር አይደል? ጣቶች እስኪ ደግሞ ምንድነው? ታቶ ተነቀሰሽ ነው? አይ ተነቀስኩ። እንዴት ነው የሚያማምሩት! መሳማ ይቻል እዩ ሰላም ነው ዛሬ? ምንድነው? ኖርማል እኮ ነው ሁሉም የሚያደርገው። እያየሽ አይደለም ሚዲያው ላይ እንዴ? ሰው አረገ ብዬ ለምንድን ነው የማደርገው? ምን ችግር አለው? አንዴ ሁለተኛ ነገር ደግሞ እንደዚህ ጸባይ ነው አይቼ ይባላል። በሰላም ነው በቃ የዘመኑ ልጅ ስትሆኝ እንዲህ እኮ ነው በቃ። ምንድነው አንቺ የአውሮፓ ፊልም አታይም ምናምን ማለት አንዳንድ ነገሮችን አታይም? እርድና ነው ወይስ ምንድነው የሚባለው? ምን አደረኩኝ አሁን? እኮ እኔ እኮ እያወራሁሽ ነው ያለሁት። አይ አይገባሽም ማለት ነው ማለት ነው እኮ። ምንም አይደለም እኮ። አሁን እኮ ሌላ ነገር አላልኩም። በስነ ስርዓት ላውራሽ እኮ ነው የመጣሁት። እሺ አሁን ዛሬ ልትነግረኝ የነበረው ንገረኝና ልሂድ ወደ ቤት እኮ። ጠጋበኝና ነው ማለት ይሄው በዚህ ሰዓት ይሄው ተጠጋግተናል። እሺ ነው ወደዚህ እዩ። ከዚህ በላይ ነው ያልጠጋው። ጠጋ ብለሽ ወደዚህ አውሪኝ። ለምንድነው ማትጠጊኝ? እሺ የዘመኑ ልጅ አይደለሽ እንዴ አንቺ? እንደ ድሮ እንደ ሀያቶቻችን ልትሆኚ
እሺ እሱን ተውና አንከራከርና የምትነግረኝ ነገር ካለ ንገረኝና ልሂድ። እንዲሁ ዲን ነው የምትይዙ። ዛሬ እኮ ከኔ ጋር እንድታሳልፊ ነው። ባይዘዌ ዛሬ በጣም ብዙ ነገሮች ላንቺ አድርጌያለሁ። ብዙ ነገሮችን ቡክ አድርጌልሻለሁ ምናምን። ለምን ከኔ ጋር ጊዜ እንድታሳልፊ ስለምፈልግ። ለምንድን ነው እናንተ ጊዜ የምታሳልፈው? እንዴ ዝም ብሎ ጊዜ ማሳልፋል? አረ በምን ያራዳውኝ እንዴ! ስንት ነገር እየነገርኩሽ ላንቺ ስንት ፕሮጀክት አለ፣ ስንት ነገር እናደርጋለን፣ ስንት ነገር አለ እያልኩሽ ምን ሆነሽ ነው? እዩ እንደዚህ ስላሰብክልኝ አመሰግናለሁ። አንቺ ነሽ ደግሞ በዛ ላይ አመሰግናለሁ። ዛሬ ነው እንዴ እንደዚህ ብለህ የምትነግረኝ? እንዴ ምን ሆነሻል? አራራዳውኝ እንዴ ያለውን ነገር እኮ ተጠቃቅሞ የሆነ ነገር ነው ማለት እሺ። ምንድን ነው እናንተ የምንጠቃቀመው? ንገረኝ። አረ በምን ያረኔ ጠጋቢያውን ሌላ ነገር አትጣይ። እኔ ደዚህ ሰውነት ሰሙ እንዴ ነው የሚሞቀው? በኢየሱስ እሺ የምትነግረኝ ነገር ካለ ንገረኝና ልሂድ ነኝ። እሺ ቀፊ ለምን ነው ማቅፍክ? ሰላም አልኩ እንዴ ስመጣ። እሺ አካውንትሽን ንገሪኝ። አካውንትሽን ንገሪኝ። ለምን በነገሮች ወጪ ይሆንሻል ያሰብኩት እንደ 30 ሺህ 40 ሺህ ላስገባልሽና እንዴ ለምን እንደምታስገባልኝ እያመነዘርሽ የሆነ ነገር ታደርጊ። አልፈልግም። አመሰግናለሁ ስላሰብክልኝ በጣም ነው የማመሰግነው። አልፈልግም። እንዴት ነው ገንዘብ የሚገፋው? ምን ሆነሻል? በእንዴ ገንዘብ እኮ አይገፋም እንዴ። አራዳ ልጅ አይደለሽ እንዴ? ከዚህ በፊት አንቺ ብዙ ነገሮችን ስታወሪኝ አራዳ መስለሽ ነበር። ገብቶሻል ማለት አራዳ አንተ አልከኝ እንዳለ ሳረግ ነው አራዳ መሆኑ ወይስ ምን ችግር አለ እንዴ? እዩ ዛሬ ትክክል አይደለህም። በቃ እንዴ አቀማመጥ ራሱ በጣም ነው የሚለየው። እሺ ነው አንጠጋብ እኮ ያወራሽ ከነ ለምበስ ሰዓት እንደማት ነው። ከእንደዚህ ጊዜ አሳልፈሽ አታውቂም ከሰው ጋር ነው። ከኔ ጋር ብታወሪ እኮ የተሻለ ነገር ነው እንጂ የሆነ የተበላሸ ነገር አይኖርም። ገብቶሻል ማለት ከኔ ጋር ጊዜ ማሳለፍሽ ከኔ ጋር እንደዚህ ቆንጆ ቦታው ደብሮሽ ከሆነ ሰው ምናምን አለ ብለሽ ካሰብሽ እኔ ቦታ አልደበረኝም። አንተ ነህ የደበርከኝ እንጂ ዘመኑ ስለሆነ ነው አልኩሽ እኮ። በቃ ችግር የለውም። የትኛውም አደባባይ ላይ ፏ ማለት እኮ ይቻላል። እኔ በቃ ከአቅሜ በላይ ነው በእውነት። እዩ ምን ማለት ነው? እኔ እንዴት አስበኸኝ ነው? እንዴት አይ ሌላውን ተውና እኔ እንዴት አስበኸኝ ነው እንደዚህ የምትናገረው? ምን አልኩሽ? በቃ ኖርማል እኮ ነው ይሄ። አራት አካብጂ በምንሹ ምንድነው ኖርማል ከሆነ ችግር የለውም። አይኔን ጨፍናለሁ። አይ ዞር በል እንዴ። ወዲህ ነው የምትሄጂው? ይሄ በቃ እንደዚህ ነውና እኔ ልጅ ወደዚህ ጠጋቤ አልጠጋም። ጠጋቤሽ በቃ ያለ አንዴና እንትን የሆነ ነገር አውሽ እኔ ልንገርሽ በጆሮሽ ነገር ልነግርሽ ነው በጆሮሽ እኮ ይሄ ጆሮዬ እዚህ ጋር ነው እኮ እንደዚህ ነው ታዲያ እንደዚህ ተብሎ ይሰማል። ይሄ ጆሮዬ እዚህ ጋር ነው። እዚህ ጋር ንገረኝ እንዴ እዩ እኮ ታዲያ ምን ችግር አለው? እንደዚህ ታዲያ የምትነግረኝ ነገር ካለ ንገረኝ። ይሁን ልነግርሽ እኮ ነው እኮ ጆሮዬ እዚህ ጋር ነው ንገረኝ እኮ አንዴ ልንገርሽ እንዴ እዩ ምን እያደረክ ነው? እንዴት ብታስበኝ ነው የሚያክል እዩ እያወራሁ እኮ ነው። መልስልኝ። ምን ማለት ነው? እዩ መልስልኝ እንጂ ነኝ እዚህ ጋር ቁጭ በይ። እዩ ልቀቀኝ እዩ አትንካኝ ልቀቀኝ። ዲበሚ እንዴ ምን እያደረክ ነው? ዝም ስላልኩ ነው እንዴ? ሁለተኛ አጠገቤ እንዳትደርስ እሺ። እዩ እንዳትደውል ሁላ አንቺ ከወረደ በስመ አብ እግዚአብሔር አረ በስመ አብ አይገርምም? እግዚአብሔር አይ ምንም አይደለም። አይ ሪያሊቲ ነው። እኔም እንደዚህ አይነት ሰው ነኝ። አማታል እንዴ እቺ እዚህ ጋር ካሜራ ይኸውልሽ። እግዚአብሔር በቃ አንተ እንደዚህ ይደረግልኝ እንዴ? ምን ሆነሻል? ለምን ፕራንክ ያረከኝ? እንዴ ፕራንክ አንቺ ባለፈው አላረግሽኝም እንዴ? አመረረችው እንዴ? በሚ ወይ እግዚአብሔር አንቺ ፕራንክ ነው። ትምህርት እንዲሆን ነው። እንደዚህ ፕራንክ የለም ወይ አሁንም ሳንኳን የትምህርት እንዲሆን ነው። እሺ እዩ በቃ አልፈልግም። ዞር በልልኝ። ለሁሉም ትምህርት እንዲሆን ነው። እዩ እንዴት እንዳስደነገጥከኝ አታውቅም? ትምህርት እንዲሆን ነው ለሁሉም። ስሚ አንቺ እዩ በእናትህ ተወኝ በቃ ጨቅጭቀኝ። እንዴ እግዚአብሔር እንዴት እንደደነገጥኩ እኮ ትምህርት እንዲሆን ነው። እንደዚህ ፕራንክ የለም በቃ እኔ እንደዚህ ነው እንዳደረኩ ፕራንክ እኮ ትምህርት እንዲሆን እኮ ነው። ምን ሆነሻል? እዩ በእናትህ በቃ እሺ አታልቅሺ። እሺ ሶሪ በቃ ሶሪ። እሺ ያው ሶሪ። በጣም ይቅርታ። እሺ በጣም ይቅርታ። አንድ ያጥፋው በቃ